አረብ ሀገር ብዙ አመት የቆያችኋል ያለ ሰው እኛን በተለያየ አንግል ስለሚያየን ብዙ ጊዜ የምር ያ ኢትዮጵያ ያለ ሰው እኛ ጋር ወይም ለይሰሩ እኔ ምን ማድረግ አለብኝ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ወደ ኢትዮጵያ ስትገቡ ማድረግ የሌለባችሁ ነገሮች ዛሬ አንድ ሐሳብ ሼር ላደርጋችሁ ፈለኩኝ። ቪዲዮ ሲዘዋወር አይቼም የሆነ ቪዲዮ እና ይሄን ቪዲዮ ምን ይላል? ልጅቷ አረብ ሀገር ቆይታ ኢትዮጵያ የገባች ልጅ ናት እና ስቲልም አሁን ኢትዮጵያ ያለች ነው ቪዲዮን የተረዳሁት እንደዛ ነውና ምን ትላለች መሰላችሁ? የራሷን ታሪክ ሼር እያደረገች ያለችበትን ሁኔታ በቃ በአጠቃላይ ትላንት የነበረው ኢትዮጵያዊ ማህበራዊ ህይወት አሁን እንደተቀየረ የትላንት ምን ይሉኛል አለውን ነገር በሙሉ እንደሌለ እየገለጸች ነበረ። ያ ማለት ምንድነው? ኖቨሉ ወይም ደግሞ እምቢ ማለትን ልመዱ እያለች ደግማ ደጋግማ ስትናገር ነበርና እምቢ ማለትን ልመዱ፣ ሼም አያዛችሁ፣ እንደ ድሮ አይደሉም እያለች ስትናገር ነበርና በዛ አንግል እኔ የተወሰነ ሼር ላደርጋችሁ ፈለኩኝ። ትማሩበታላችሁ ብዬ አስባለሁ። ምክንያቱም እኔ አረብ ሀገር ቆይቼ ኢትዮጵያ ሄጄ እንደገና አረብ ሀገር የመጣው ልጅ ነኝ። ያ ማለት ምንድነው? በተወሰነ መልኩ ኢትዮጵያ እስከነበርኩባት ድረስ እማቀው ነገር ይኖራል ብዬ አምናለሁ። የተረዳሁት ነገር ይኖራል። ስለዚህ ለእናንተ ሼር ባደርጋችሁ በእርግጠኝነት ትማሩበታላችሁ ብዬ ስላሰብኩ ነው። ስለዚህ እስከመጨረሻው አብራችሁ ይቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ያላችሁ እንደዚህ ያለውን ነገር ነባራዊ ሁኔታውን አንድ ሰው ነባራዊ ሁኔታውን አሁን ያለበትን ከረንትሊ ሁኔታ ካወቅን አንጎዳ። ስለዚህ በተለይ አረብ ሀገር ብዙ አመት የቆያችሁ አላችሁ አይደለ? 10 አመት 15 አመት ኢትዮጵያ ያልገባችሁ ተረዳችሁኝ? እናንተ ምናልባት በሶሻል ሚዲያው አሁን ኢትዮጵያ ያለችበት ሁኔታ ልትሰሙ ትችላላችሁ። እያያችሁም ሊሆን ይችላል በአይናችሁ ማለት በሶሻል ሚዲያ በስልካችሁ በስክሪናችሁ። ነገር ግን ከሄዳችሁ ግን ፊዚካሊ የማታውቁት አይደለ? አእምሯችሁ ግን ምንድነው የሚመስለው መሰላችሁ? በብዛት ትላንት ጥላችሁት የመጣችሁትን ፍቅር፣ ትላንት ጥላችሁት የመጣችሁትን ሰላም፣ ትላንት ጥላችሁት የመጣችሁትን ማህበራዊ ህይወት ነው እሱ የሚስለው። ነገ ላይ ስትሄዱ ኢትዮጵያ ስትገቡ የሚጠብቃችሁ ያ ብቻ መስሎ ነው የሚታየው። ስለዚህ ካሁኑ ግን ለአእምሯችሁ ማለማመድ ማለት ምን ማለት ነው? የትላንት ነው ሁሉ ነገር ዛሬ እንደማይኖር ራሳችሁን አሳምኑት። ሁሉ ነገር ልክ እንደሆነ አድርጋችሁ አትሳሉት። ያ ማለት ምንድነው? በብዛት እኛ ራሱ የሚገርመኝ ኢትዮጵያ ያለ ሰው እኛን የሚያይበት አንግል እኛን እንወደውም አይደለም እንጠላዋለን። ለምን እንደዚህ ይሉናል? ምክንያቱም የሌለ ስም ሊሰጡን ይችላሉ። ለምሳሌ ብነግራችሁ ትክክል ልክ አይደለችም ስታለች ሊላችሁ ይችላል። እንደዛ ላለመባል ከኛ ምን አድርገናል? ምን አድርጌያለሁ? ሜቢ እኮ ለነሱ ልክ ሊሆን ይችላል ያን ነገር ግን እንደዛ ላለመባል እኛ ያደረግነው ነገር አለ ብዬ አላስብም። ሁሉን እያልኩ አይደለም ግን እንኖራለን ብዬ አስባለሁ። ለምን ብትሉ አይደለችም ብለው ጄጅ የሚያደርጉበት ምክንያት ቅድሚያ ወደ ኢትዮጵያ መግባት ስታስቢ እህቴ አሁን ከረንትሊ ኢትዮጵያ ሀገሬ ምን ላይ ነው ያለችው ብሎ አለመጠየቅ። ቤተሰብሽ፣ አካባቢሽ፣ ሰፈርሽ፣ ጓደኞችሽ ተረዳሽኝ? አሁን ያሉበትን ሁኔታ ያለውን ሰላም፣ ፍቅር ማጥናት አለብሽ። ካጠናሽ ከተረዳሽ ስትሄጂ የምትጠብቂውን ነገር ታውቂዋለሽ፣ ምን እንደሚጠብቅሽ ተረዳሽኝ? ታውቂዋለሽ ሁሉ ነገርና ያን ቀለል ያደርግልሻል። ማወቅና መረዳት ይኖርብሻል። እነሱ ጠባያቸው የሚቀየረው እንዳልኩሽ አሁን ካለው ነገር ነባራዊ ሁኔታ ሊሆን ስለሚችል። ስለዚህ እንደዛ ሲሉን እኛ ብዙ ጊዜ እንዳልኳችሁ አለማወቃችን ነው ብዬ አስባለሁ። ያ ማለት ምንድነው? እነሱ አሁን ያሉበትን ሁኔታ ነው የሚያስበው። እኛ ደግሞ የትላንቱን ፍቅር ይዘን ነው የምንሄደው። ተረዳችሁኝ? የትላንቱን ፍቅር ይዘን ስለምንሄድ የነበረውን ፍቅር ይዘን ስለምንሄድ ሄደን የነበረውን ፍቅር ሙሉ ለሙሉ ያ ምንድነው? እኛ በሌላ አንግል እንዳነታይ ሬዲ ሆነን መሄድ። መቼም ነቅላለች ማለት እኮ በሌላ አንግል ልንገራችሁ፣ ኦቨር የሆነ ነገር ስታደርጉ ነው። ግን ኦቨር ነገር ስታደርጉ ማለት ከአግባብ ውጭ ፍቅር ስትሰጡ፣ ከአግባብ ውጭ ሰላምታ ስትሰጡ፣ አግባብ በሌለው መልኩ የሆነ በቃ የድሮውን ፍቅር የድሮውን ማህበራዊ ህይወት እያሰባችሁ ሙሉ ለሙሉ ለመድፋት ካሰባችሁ እነሱ የሚያዩበት በሌላ አንግል ነው። የሚያዩበት መንገድ ደግሞ እንዳልኳችሁ ነው። ጊዜን እየወለደ ሲሄድ እነሱ
ተጽዕኖ ያሳደረባቸው ነገሮች አሉና ከዛ አንግል ነው። ስለዚህ በዛ መንገድ ከተረዳን እኛ ራሳችንን ዝግጁ እናደርጋለን። ከዚህ አይንም አንገባም። ተረዳችሁ? ኦኬ፣ አላብዛባችሁ። ኢትዮጵያ ስትገቡ ማድረግ የሌለባችሁ ነገሮች ልንገራችሁ። በጣም አስፈላጊ ነው ብዬ አስባለሁ። የመጠበቅ ጣሪያችሁን ከፍተኛ አታድርጉት። አሁን መጀመሪያ ላይ እንደገለጽኩላችሁ ማለት ነው። የመጠበቅ ጣሪያ ማለት ከሰዎች የምትጠብቁትን ነገር በጣም ሲሆን ዝቅተኛ አድርጉት፣ ካልሆነ መካከለኛ አድርጋችሁ ግቡ። አንድ ሰው ለእናንተ የሚሰጣችሁ ፍቅር፣ የሚሰጣችሁ ማህበራዊ፣ የሚሰጣችሁ ሁሉ ነገር በአግባብ እንደሆነ ወቁ። ምክንያቱም እዚህ እኛ ወጥተን ስንሄድ አገራችን ስንገባ ፍቅር እንፈልጋለን፣ ሰላም ምን ማንፈልገው ነገር አለ፣ ብዙ እንፈልገው ነገር አለ አይደለ? ነገር ግን ሙሉ ለሙሉ ፐርፌክት እኔ ጥሩ ይሆናሉ ብላችሁ አትሰቡ። እንደዛ ከሆነ መካከለኛ ይሆናል ብላችሁ ካሰባችሁ ስትገቡ አትጎዱ። ስለዚህ ይህ እንድታደርጉ ፈልጋለሁ። ሌላኛው ደግሞ በጣም ብዙዎቻችንን አእምሯችን እየጎዳ የሚገኘው ባለውለታው ነኝ ያላችሁ የምታስቡ ልጆች በጣም ተሳስታችኋል። ያ ማለት ምን ማለት ነው? ለምሳሌ የሆነ ጊዜ ጓደኛችሁን ወይ እህታችሁን ወይ ደግሞ አንድ ሰው በጣም በችግሩ ጊዜ ያለበትን ነዋራዊ ሁኔታ አስረድታችሁ እናንተ ውለታ ውላችሁለት ሊሆን ይችላል። ኔክስት አንቺ ኢትዮጵያ ስትገቢ ከዛ ሰው በወድቅ ያነሳኛል፣ ተረዳሽኝ፣ ቢከፋኝ ያጽናናኛል፣ ከጎኔ ይሆናል ብለሽ አለመጠበቅ። ለምንድነው እንደዛ ያልኩሽ? ባያደርግልሽ አትጎጅ። ካልጠበቅሽ መልካም ነገር ውለታ ይመልስልኛል ብለሽ የጠበቅሽውን ሰው ለምሳሌ ካላደረገልሽ ትጎጂዋለሽ፣ ራስሽን ታንሰላስያለሽ። ለምን ራስሽን ትጎጂዋለሽ? ታስቢያለሽ ደጋግመሽ ስለዛ ነገር። ለምን እኔ እንደዚህ አድርጌለት፣ ለምን ለኔ ያስበ፣ ለምን ከጎኔ አይሆንም ልትይ ትችያለሽ። ሶ ውለታን ካልጠበቅሽ ግን ባያደርግልሽ አትጎጂውም። ያ ማለት ግን ውለታ የሚመልስ የለም ማለት አይደለም። በጣም ኩሩ፣ በጣም ለአንቺ የሚቆሙ የሚያስቡ ቤተሰቦች አሉ። እኔ በአብዛኛው ነው እየተናገርኩ ያለሁት። እነዛ ሰዎች ደግሞ ውለታ የሚመልሱ ደግሞ አሉ። ነገር ግን ካልጠበቅሽ ያ ሰው ውለታ ቢመልስልሽ የበለጠ ደስተኛ ትሆኛለሽ፣ ባይመልስልሽ ደግሞ ራስሽን አትጎጂም። በቃ ራስሽን ላለመጉዳት ነው የምንጥረው ማለት ነው። በአጠቃላይ ሰው ውለታ ጠባቂ እንዳትሆኝ። ሌላው ደግሞ በጣም እየጎዳን የሚገኘው የራስሽን ፋይናንስ በራስሽ ስር አለማድረግ ደግሞ ይሄ ትልቁ ፈታኝ ነው። ተረዳሽኝ? የራስሽን ገንዘብ ብትችይ በራስሽ ስር አውቃለሁ። በራስ ስር ማድረግ በራስ ስር ማለት ያው የዝግ አካውንት ከፍተሽ በራስሽ ማስቀመጥ ነው። ነገርም በዚህ መንገድ ስታስቀምጭ ሜቢ ብዙ ነገር ይፈጠራል ብለሽ ስለምትሰጊ አውቃለሁ ስጋትሽን። ነገር ግን የምትወጁን ሰው ከማጣት ያ ማለት ገንዘብ የምትወጁን ሰው ያሳጣሻል አይደለ? ስለዚህ የምትወጁን ሰው ከማጣት፣ ከቤተሰብ ጋር ከመጣላት፣ ቤተሰብሽን ከማጣት እኔ የተሻለ ብዬ ማስበው በዝግ አካውንት መክፈት። ዝግ አካውንት እንዴት ይከፈታል ታውቃላችሁ? ሁሉን ነገር ካልሆነ ደግሞ የሆነ የምትጠራጠሩ ወይም ደግሞ እንደዚህ ቢሆን እንደዚህ ቢፈጠር ያው የወጣ ሰው የሚገጥመው ብዙ ነው አይደለ? ግን በሁለት ሰው ማድረግ በምታምኑት ሰው አድርጋችሁ በሁለት ሰው ይቻላል። አይ ቲንክ ባንቺም በሱም አይደለ? ማለትም ይሄ እንደ ውል አንቺ ባትኖሪ እሱ ማውጣት እንደሚችል አድርጎ የሚሰራ መንገድ አለ ብዬ አስባለሁ። እኔ ግን በራስሽ ስር ካደረግሽ አትጎጅም፣ ያን ሰውም ሌላ ሰውም አትጎጅም። ያ ያልኩበት ምክንያት ምንድነው? ገንዘብ የራሱ የሆነ ኃይል አለው፣ የራሱ የሆነ ፓወር አለው። ያ ወንድምሽ ወይ ደግሞ ያ ቤተሰብሽ በሱ አካውንት ብር ከላክሽ፣ ተረዳሽኝ? ያን ሰው ቢክድሽ፣ ሰው ሲክድሽ እኔ የምመክርሽ ምክር ራስሽን አትጉጂ። ብትቺ እንደው ሮሮሽ ባታቀሪ ለሚዲያ ለምን መሰለሽ ውዴ፣ ይሄ ሲሆን እንደኔ እኔ ብሆን ኃላፊነቱን ወስደው ነኝ። የሆነ ነገር ሀፕን ካደረገ ኃላፊነቱን ወስደው ነው ራሴ ነኝ። እኔ ጥፋተኛ ነው ምለው። ለምን ብትይ፣ ምክንያቱም ገንዘብ እንዳልኩሽ ፓወር አለው፣ የራሱ የሆነ ኃይል አለው። ያ ሰው ለኔ በጣም ያስባል፣ በጣም በቃ ትልቅ ደረጃ ድረስ ይፈልጋል። ነገር ግን ገንዘብ የራሱ የሆነ ሌላ ኃይል ስላለው ያን ሰው እንዲክድሽ ያደርገዋል። እንደዛ ብለሽ ብትረጅ ራስሽን አትጎጂ፣ በፍጹም አትጎጂ። ብትቺ በራስሽ ታደርጊያለሽ፣ ባትቺ ደግሞ አምነዋለሁ ብለሽ
ላመንሽው ሰው ብር ብታስቀምጪ ነገ ላይ ግን ሀፕን ቢያደርግ የጠበቅሽው ባይሆን ያ ሰው ቢክድሽ ገንዘቡ ቢጠፋብሽ ከዛ ሰው ጋር ብዙ ጊዜ እኔ እንጃ መጣላቱ ወይም ደግሞ ሌላ ውስጥ መግባቱ እኔ አስፈላጊ ነው ብዬ አላስብም። ምክንያቱም ገንዘብ እመኝ ራስሽ ይሄን ውስጥሽን አሳምኝ። ገንዘብ የራሱ የሆነ ፓወር አለ፣ ሰውን ያጣላል። ይሄን ካወቅሽ ደግሞ ራስሽን ትጠብቂያለሽ ብዬ ስላሰብኩ ነው እንደዛ ምልሽ ወዴ። ሌላኛው ኢትዮጵያ ስትገቢ ማድረግ ያለብሽ ነገር አዲስ ማህበራዊ ህይወትን መገንባት ልመጅ። ለምን መሰለሽ? ብዙ ጊዜ ኢትዮጵያ ስንገባ አብረውን የነበሩ አብረውን ያደጉ ልጆች አብረውን ጓደኞቻችን ፕሪፓራቶሪ ኦር ደግሞ ሃይስኩል ብቻ በነበረን የኑሮ ህይወት አሉን ጓደኞች አይደለ? ቤተሰብም አለ፣ የሰፈር ሰው አለ። እነዛ ሜቢ ከአንቺ ጋር ላይሄዱ ይችል ይሆናል፣ በአንድም በሌላ ከአንቺ ጋር ላይስማሙ ይችል ይሆናል። ከዛ ምንድነው የምትመርጪው አንቺ? ምናልባት ቀላል መስሎ የሚታይሽ ብቸኝነቱን ልትፈልጊ ትችያለሽ። ቤትሽን ዘግተሽ ማልቀስ ሊሆን ይችላል። ብቸኝነቱን ልትፈልጊው ትችያለሽ። አንድም ይሄ ነው እንደዚህ ናቸው ብሎ የሚያስብለንም ይሄ ነገር ነው። አንግባባ ስንል ብቸኝነትን እንመርጣለን። ብቸኛ ስንሆን ስንገለል ደግሞ እሷም ራሷን ስታልሽ ስትባይ ትችያለሽ። ምን ማድረግ አለብሽ መሰለሽ? ብቻሽን ገለልተኛ አትሁኝ። ወጣ በይና አንቺን የሚመስል ሰው ፈልጊ። ከኔ ጋር መሄድ ማን ነው? እኔ የሚመስል ማን ነው? እንዴት ላገኝ ካልሽ ደግሞ የመጀመሪያው በጎ አድራጎት ድርጅቶች ሊኖሩ ይችላሉ። በየቀበሌው ይኖራል በጎ አድራጎት፣ በየትኛውም ቦታ አለ ብዬ አስባለሁ። እነሱ እንደምታውቁት ምንም ነገር አያውቁም አይደለ? አያውቁም ማለት በጎ አድራጎት ስለሆነ ለአንቺም ስለሚጠቅምሽ ከነዛ ጋር ለመቀላቀል መሞከር ፈልገሽ። ሌላኛው ደግሞ መንፈሳዊ ህይወት፣ በየትኛውም ቦታ መንፈሳዊ ህይወት ላይ መንፈሳዊ ህይወት የራሱ የሆነ ኃይል ስላለው ፍቅርን ስለሚገነባ ፍቅርን ስለሚሰጥ ከነሱ ደግሞ በመንፈሳዊ ህይወት ስትሄጂ ሰዎችን ጥሩ ሰዎችን ፈጣሪ ያገናኝሻል ራሱ። ተረዳሽ? ሌላው ዋናው ደግሞ በአካባቢሽ ወጣ ስትይ ከቤትሽ ቁጭ አለ ማለትን እየመከርኩሽ ነው። ስትይ ሌላ ተጽዕኖ ስላለው ወጣ ስትይ ምን ታገኛለሽ መሰለሽ? እንዳንቺ አላማ ያለው ከአንቺ ባህሪ ጋር የሚመሳሰል ኢቭኒፍ ተግባርሽን ራሱ ያንቺን ተግባር የሚመሳሰል አንቺን ይሆናል ማለት አይደለም፣ ግን የሚመሳሰል የሚደግፍሽ፣ ሀሳብሽን እንዳንቺ ፖዚቲቭ የሚያስብ እንዳንቺ መልካም የሚያስብ ጓደኛ ታገኛለሽ። ስለዚህ እነዛን ማህበራዊ ህይወትን መመስረት ትልቅ ፓወር አለው ብዬ አስባለሁ። ያ ማለት ግን በሌላ አንገል እንዳታዩት ደግሞ ያ ጓደኛችን ወይ ደግሞ ቤተሰባችን እንዴት አልግባባውም ብላችሁ እንዳታስቡ። ምክንያቱም የራሱ የሆነ እንትን ስላለው ነው። ለምሳሌ ቤተሰብሽ የዛሬ 2 ዓመት ወይ 3 ዓመት ጥሻች የመጣሻቸው ቤተሰቦችሽ የራሳቸው የሆነ ያሳለፉት ስትራግል አለ፣ የራሳቸው የሆነ ፈተና አለ አይደለ? አንቺ ደግሞ እዚህ ማዳም ቤት ሆነሽ የምትናፍቂው ነገር አለ፣ ብዙ ነገር አለ። ያን ለማግኘት ነው የምትሄጂው። እነሱ እንኳን ፊት ቢነሱሽ አንቺ ጥላቻ ሊኖርሽ አይገባም። ምክንያቱም እንዳልኩሽ የራሳቸው የሆነ ህይወት በሚሄዱበት ጉዞ ላይ ያጋጠማቸው ነገሮች ውጣ ውረዶች አሉና በዛ አንግል ነው እነሱ የሚመዝኑሽ። ስለዚህ ብዙ ሊከፋሽ አይገባም። አዳዲስ ጓደኞችሽን ማፍራት ነው። እንደገባሽ ደግሞ ብዙ ጓደኛ ማፍራት የለብሽም። ኦኬሽ? ለምን ሁሉ ሰው አንድ አይደለም። አንቺን መመዘን አለብሽ፣ ጊዜ መስጠት አለብሽ ጓደኛ ለመምረጥ አይደለም። ያን በማድረግ እንድታደርጊ እመክሻለሁ። ሌላ የመጨረሻ ለእናንተ ጥያቄ ኮሜንት ላይ እንድትጽፉልኝ የምፈልገው ነገር በጣም እኔ ሁልጊዜ ጥያቄ ስለሚሆንብኝ ነው። የምሬ ከውስጤ ነው የምጠይቃችሁ። የአረብ ሀገርን ሴት ለምንድን ነው በተለያየ መንገድ ሰዎች ሊያጠቋት የሚሞክሩት? ስፔሻሊ በገንዘቧ አይደለ? እኔ እንደዚህ ብዬ የምጠይቃችሁ የራሴ የሆነ ሀፕን ያደረገ ነገር አለ። ይህን ታሪክ በሌላ ቪዲዮ እመለስበታለሁ። ለምን? ለእናንተ ስለሚጠቅማችሁ ራሳችሁን እንድትጠነቀቁ ስለፈለኩ። ስለዚህ በቅርቡ ገጠመኝ አለ፣ እሱን አጫውታችኋለሁ። ግን እኔ ጥያቄ የሆነብኝ ነገር በተለይ ደግሞ በገንዘቧ አረብ ሀገር ያለችን ሴት ለምንድን ነው የሚያጠምዷት? ለምንድን ነው ያልኩበት ምክንያት ምንድን ነው? ገንዘብ የላትም ማለት ራሳችሁን ችላችሁ ደግሞ ሴት የምታደርጉ ደህና ደረጃ ያላችሁ ልጆች እንዳላችሁ አውቃለሁ፣ ረዳ። ግን በይበልጥ በአብዛኛው ብናወራ ደግሞ የተሻለ ነው አይደል? ስለዚህ በአብዛኛው ግን ለቤተሰብ የሚኖር ልጁን የሚያሳድግ አይደለ? እንደዛ ነው ብዬ መስለው የራሱ የሆነ እኔ በእርግጠኝነት የራሱ የሆነ ገንዘብ የምታስቀምጥ ብዙ ጊዜ የለችም።
ለሰው ነው እየኖረች ያለችው። ከዚች ልጅ ገንዘብ መመኘት ማለት ምን አይነት አመለካከት ነው ያላችሁ? ስላላችሁ ነው እሷን ለማጥቃት የምትሞክሩ ብዙ ስላላችሁ ነው። በተለያየ ሀገር እኛ ካለንበት ሀገር አረብ ሀገር ብቻ ሳይሆን ከተለያየ አውሮፓ ሀገራቶች ለማጥቃት ትሞክራላችሁ። ሆይ ለምን? ምኗ ነው የሚያስቀናችሁ? ምናልባት የማዳም ቅመም እናንተን ሊያስቀናችሁ የሚገባው በቅንነቷ፣ በአዛኝነቷ፣ በትህትናዋ፣ በየዋህነቷ በዚህ ልትቀኑ ትችላላችሁ። በዚህ ገንዘቧ ምንድን ነው የሚጠቅማችሁ? ገንዘቧ የምትመኙበት ምክንያት የምሬን አልገባኝም እስካሁን። እና ፕሊስ ኮሜንት ላይ ያላችሁን ሀሳብ ሼር አድርጉኝ። ይህን ያመጣሁበት ምክንያት ደግሞ የራሴ የሆነ ምክንያት አለው። በሌላ ቪዲዮ መለስላችኋለሁ። ማወቅ የምትፈልጉት ጥያቄ ካለ መጠየቅ ትችላላችሁ። በሰላማችሁ ይብዛልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ።